ለሳንድዊች የሚሆን ዳቦ ነው የሰራሁት። ዛሬ እንዴት እንደሰራሁት ላሳያችሁ። የተጠቀምኳቸው ነገሮች ዱቄት፣ አክቲቭ ድራይ ይስት፣ ማር፣ ጨው እና ዘይት። መጀመሪያ ላይ 1 እሽግ አክቲቭ ድራይ ይስቱን እና 2 የሾርባ ማንኪያ ማር ከ1 ኩባያ ለብ ያለ ውሃ ጋር ቀላቅዬ ለ10 ደቂቃ ተውኩት። ከዛም 3 የሾርባ ማንኪያ ዘይት፣ 3 ኩባያ ዱቄት እና 1 የሻይ ማንኪያ ጨው ጨምሬ ቀላቀልኩት። ማሽን ነው የተጠቀምኩት፣ ግን በቀላሉ በእጅ ማሸት የሚቻል አይነት ሊጥ ነው የሚፈጥረው። ከዛም ለ1 ሰዓት ተኩል ተውኩት ኩፍ እንዲል። እሱ ጊዜ ካለፈ በኋላ መክተፊያዬ ላይ ዱቄት ነስንሼ ሊጤን ወደ 8 ቦታ ያክል ነው የከፋፈልኩት። መጋገሪያ ትሪ ላይ ካደረኩት በኋላ እንደገና ለ30 ደቂቃ ያክል ኩፍ እንዲል ትቸዋለሁ። ከላዩ ላይ ዘይት ቀባሁትና ወደ መጋገሪያ ነው የከተትኩት። የጋገርኩት ለ45 ደቂቃ ያክል 190 ዲግሪ ሴልሲየስ ላይ ነው። በጣም ለስላሳ ዳቦ ነው የሆነው። ሞክሩት።